ታመሽ ከእጄ ማትበይ ከሆነ ማጠጭ ከሆነ እኔ አንቺን እየበደልኩሽ ከሆነ ይቅርታዬን በአግባቡ ያልተቀበልሽ ከሆነ ቁጭ ብዬ ምን አደርግልሻለሁ? ያለው ነገሪ ይቅርታዬን ያልተቀበልሽ አሁን ለምን ይቅርታሽን ተቀብያለሁ? ደህና ሁኚ ማሚ። በቃ አይደለም አትከተይ። እውነትን ሱ ማሚ ምን እየሆንሽ ነው? ምን እየሆንክ ካልሽ ስትይ አልነበር እንዴ? ትናንት ወዲያ ረስተሽው ነው? አይደለም ተነሽ፣ በኢየሱስ ስም ተነሽ። እቺ ልጅ አንተ ያዛት ከኔ ላይ አላዛር ያዛት። እግዚአብሔርን እኔ አልፈልግም። ነይ ተነሽ አንቺ። አሁን ደግሞ ሌላ ነገር ልታስቢኝ ነው እንዴ? አይደለም ትሄድበት አትሄድም። እባክህ እኔ አንቺ ልጅ ምን ሆነሻል? ጤነኛ ናት እንዴ እቺ ልጅ? እኔ አልፈልግም ልሂድ። ወይኔ ጌታ ሆይ አውጣኝ። እኔ ያለቀስኩ ብሄድ አንቺ ደስ ይልሻል? እኔ እናንተን ገንዘብ አልፈልግም፣ ምናችሁንም አልፈልግም። በኢየሱስ ስም እንዴ ከዚህ በላይ ሰው ልጅ ስሙ ይጠፋል። አንተ በስርዓት እንሸኛታለን አብረን። እኔ አልፈልግም። ሰላም ሁኚ። እግዚአብሔር በሰላም ይገላልሽ። ምንድን ነው? እኔ እናት ስታዝን ደስ አይለኝም። እውነት? አዎ ሂጂ አብረሻት። አንቺ አይደለሽ እንደዚህ ጣጣ ውስጥ የከተትሽ? እኔ ምን ጣጣ ውስጥ ራስሽ ባጠራት የሆኑ ነገር ይመጣል። ምን አድርጊ በለኝ። እኔ ምንም ማድረግ አቅቶኛል። ከራሴ ጋር አይደለሁም። አሳዘነችኝ። አሁን እንደዚህ ሆና ስትሄድ ምን እየሆንሽ ነው? ቆይ የኔ እናት ብትሆን እንደዚህ ሸኛታለሁ? አልሸኛትም። ናችሁ ውድ ቤተሰቦች፣ እኔ ያለው እግዚአብሔር ይመስገን። ሰሞኑን እንግዲህ ብዙ ነገሮች አልፈዋል። ብዙ ነገሮች እግዚአብሔር እንድናይ አድርጎናል። ግን ደግሞ ያንን ነገር እንድናልፍበት እንድናየው ያደረገን ያለ ምክንያት አይደለም። ሁሉ ነገር እግዚአብሔር ምክንያት አለው እና ምን መሰላችሁ ቤተሰቦች፣ ከኔ የተሻለ ብዙ ስለ ትዳርም ሆነ ስለ ህይወት እናንተ ብዙ ኤክስፒሪየንስ አላችሁ። እሱን አምናለሁ። ትናንት የሰራሁትን ቪዲዮ የሰራሁበት ምክንያት እናንተ ኤክስፒሪየንስ ያላችሁ ሰዎች በነገራችሁኝ በሀሳብ በመከራችሁኝ ምክር ነው እና እውነት ለመናገር ባልና ሚስት አብሮ ነገሩን ካልፈታ ማንም ሊፈታለት አይችልም። ማንም እኔ አሁን እየገባኝ ያለው ማንም ህይወትን ሊያስተካክል የሚችል የለም ከባልና ከሚስት ውጭ። በተለይ ደግሞ የባልና የሚስትን ችግር ማንም ሊያስተካክለው አይችልም። እንደምታውቁት ሰሞኑን የትዳር አማካሪዎች ጋር ሄጄ ነበረ። በቃ ያለውን ትዳሬን ህይወቴን ለማስተካከል ያንን ነገር ሄጄ ያለብኝን ነገር ተናግሬ ነበረ። እስከዛሬ የተፈጠሩትን ነገሮች ነግሬ ከዛ ከነሱ ያው ለተከታታይ 3 ቀናት ምክር ከነሱ ተቀብዬ ነበርና ትልቁ የባልና የሚስትን ችግር የሚያባብሰው አለመነጋገር፣ አለመደማመጥ እንደሆነ የመጀመሪያው እሱ እንደሆነ ተምሬያለሁ። ያም ደግሞ ሳየው በእኛ ትዳር ውስጥ አለ። እኔና ባለቤቴ አናወራም። ምክንያቱም እኔ እሷ ተፈራኝ ይሁን ሼም ይዛት ይሁን አላውቅም፣ እኔ ፈራት ይሁን ሼም ይዘኝ ይሁን አላውቅም፣ እርስ በእርስ የመነጋገርን ሀቢት አላዳበርንም። ያ ነገር ደግሞ ምን ፈጠረ? በትዳራችን ውስጥ የተለያዩ ግጭቶችን የተለያዩ አለመግባባቶችን በትዳራችን ውስጥ እየፈጠረ መጣ ማለት ነው። ሁለተኛው ነገር ደግሞ ሰዎች በትዳር መካከል ድምፃቸው ሳይሰማ አልጋ ላይ ሆኖ ነው ነገሮችን የሚፈቱት። ይህ ማለት አንቺ ትብስ አንቺ ትብሺ ተባብለው ያንንም ነገር ስናሳየው እኔና ባለቤቴ ጋር የለም። ትንሽ ትሻል ነበረ። አሁን ካገባሽ በኋላ እንትን ካረገዘሽ በኋላ ኢሚዲየትሊ ባህሪዋ ተቀይሯል።
ሌላ ሰው ሆናለች። ከእሷ ጋር እንድተኛ አትፈልግም። ስጠጋት ትርቀኛለች። ድምፄ ያስጠላታል። ሁሉ ነገር ተቀያይራለች። ሆርሞን ነው። የትኛው ሆርሞን እንዴ? እኔ በዘመኔ እንደዚህ አላየሁም። ሰውም ስጠይቅ እንደዚህ የሆነች ሴት የለችም። አይዶን ነው የእሷ ምን እንደለየው። ስለዚህ በህይወታችን እየተፈጠረ ላለው ችግሮች በሙሉ እንዳይስተካከሉ ከሚያደርጉ ነገሮች መካከል አንደኛው ይሄ ነው። ይሄ እንግዲህ ከተማርኳቸውና በቃ ከዚህ በኋላ በህይወቴ ላይ መተግበር አለብኝ የምላቸውን ነገሮች ነው የነገርኳቸው ያለሁት። ሶስተኛ ሰው በትዳር ውስጥ መግባት የለበትም። ፍጹም መግባት የለበትም። ትዳርን የሚያበላሸው ነገሮችን የሚያጠፋው ሶስተኛ ሰው። ይሄንን ተምሬያለሁ። ስለዚህ ነው ትላንትና እንደዛ ሄጄ እኔ መቼስ ከእሷ ጋር በዚህ ሁኔታ ከትላንት ወዲያ ታማ ትላንት አብሬሽ ተኛለሁ አልላትም። ማለት ምንም ቢሆን አይምሮ አለኝ አስባለሁ። ወይ እንስሳ አይደለሁም እንደዛ ማድረጉ። እንተኛም ስልም ደግሞ ላይክ ለሴክሹዋል ነገር አይደለም። እንተኛ ማለት እኔና ሚስትና ባል አብሮ መተኛት አለበት። መተኛት ማለት ሴክስ ማድረግ አይደለም። በዛ የተረዳችሁ ሰዎች ያን ለማለት አይደለም። ግን ደግሞ እሷን መቆጣት ስላለብኝ ሁሌ ተመሳሳይ ባህሪ ማየት ልክ አይደለም። ስለዚህ አብሮ መተኛት ቢሰለቻትም የኔ ትንፋሽ የእሷን ገላ ሊነካው ይገባል። የኔ ሙቀት ለእሷ ሙቀት መስጠት፣ የእሷ ሙቀት እኔን መተቃቀፉ ራሱ ትዳር ውስጥ አንዱ ውስጣዊ የስነ ልቦና እንትን ነው፣ መድኃኒት ነው። ስለዚህ ይሄን ከተማርኩት አንጻር ይሄ ነገር መስተካከል አለበት ብዬ ስላመንኩኝ እንደዛ አልኳት። እሷም ግን ያው ፍቃዷን ልታሳይኝ አልቻለችም። ከካሜራ በኋላ አለችም። ከካሜራም በኋላ ምንም የምታስረዳኝ ነገር የለም። እኔ እንደውም ብዙ አስረዳዋት። እኔ ያልኩት ከአንቺ ጋር እንደዚህ ለማድረግ አይደለም። አሁን ያለሽበት በሽታ ላይ ነው፣ ታመሻል አውቃለሁ። እኔ እሱን እናርግ እያልኩሽ አይደለም። እኔ የእሱ ፍላጎት ያለብኝ ተጠማው ሲሰኝ አይደለሁም። እኔ ከአንቺ የምፈልገው አብሮ ተቃቅፎ መተኛት ነው፣ የሚስት ወግ፣ የባል ወግ። ይሄ ሙቀት ከኔና ከአንቺ መካከል እየጠፋ እየራቀ 2 ወራት አልፎታል ነው እያልኳት ያለ። እኔና አንቺ ስቀን ተሳስቀን አውርተን የቀን ውሏችንን ተነጋግረን ለወደፊት ማድረግ ያለብንን እቅድ አውጥተን ካወራን 2 ወር አልፎናል።